ቀይ ድንች ወጥ ከበላው በጣም ብዙ ጊዜ ያለፈኝ። ትላንትና ሞራሌ መጥቶ ልሰራ ተዘጋጅቼ ከስራ በኋላ ድንችና ቲማቲም ገዝቼ ተመልሼ ወጡን ልሰራ በቃ ተዘጋጅቼ ሳይ እንጀራ የለኝም። ተመልሼ ወጥቼ እንዳልገዛ ደግሞ ሱቆቹ ተዘጉ። ብቻ ዛሬ እንጀራ ገዝቼ መጥቼ ቀይ ድንች ወጤን ሰርቻለሁ። የተጠቀምኳቸው ነገሮች ቀይ ሽንኩርት፣ ቲማቲም፣ ድንች፣ ነጭ ሽንኩርት፣ ዝንጅብልና በርበሬ። ሽንኩርቱን በእጄ ነው ያደቀኩት። ዛሬ መፍጫ አልተጠቀምኩም። ቲማቲሙን ግን መፍጨት አይቀርም። ነጭ ሽንኩርቱንም በእጄ ነው ያደቀኩት። ዝንጅብሉን ዝም ብዬ ክብ ክብ አድርጌ ነው የቆረጥኩት። 2 ቲማቲምና 2 ድንች ልጠቀም ነበረ ግን በዛና አንድ ድንችም አንድ ቲማቲም ብቻ ነው የተጠቀምኩት። ድንቹን ልጬ ከከተፍኩ በኋላ ቀዝቃዛ ውሃ ውስጥ ዘፈዝፈዋለሁ ወጤን እስከምሰራ ድረስ ድንቹ እንዳይጠቁር። ድስቴን ጣርኩና ሲግል በእጄ ከተፍኩትን ሽንኩርት ጨመርኩ። ውሃውን ሲመጥ ዘይት፣ ነጭ ሽንኩርት፣ ዝንጅብል ጨምሬ ትንሽ አቁላልቼ ቲማቲሙን ጨመርኩ። ከዛም በርበሬ ጨምሬ አቁላላሁት በደንብ። ድንቹን ጨምሬ ውሃ ከልሼ ጨው ጨምሬ ከድኜ እንዲበስል ተውኩት። ድንቹ ሲበስል ነው ወጡ የሚበስለው። በሹካ ማየት ይቻላል እና በጣም ነበር የሚጣፍጠው። እንደዚህ ጠብቄ በጣፈጥ ጉድ ነበር።